እኔ ራሴ ሞክሬው እንዴት እንደሰራልኝ ላሳያችሁ። ይሄንን ቪዲዮ ከ8 ሰዓት በኋላ ተመልሼ ሳየው ከ1700 በላይ ቪው እና 6 ሰብስክራይበር አለው። ከ3 ቀን በኋላ ተመልሼ ሳየው ደግሞ ከ26000 በላይ ቪው እና 37 ሰብስክራይበር ደርሷል። በዚህኛው መንገድ አሁን እኔ በማሳያችሁ እያንዳንዷን ስቴፕ በትክክል ከሰራችሁ በእርግጠኝነት በአንድ ወር ውስጥ 1000 ሰብስክራይበራችሁን ትሞላላችሁ። ተጣባችሁ ለፍታችሁ የሰራችሁትን ቪዲዮ ዩቲዩብ ላይ አፕሎድ ካደረጋችሁት በኋላ ምንም አይነት ቪውም ሆነ ሰብስክራይበር እያገኛችሁ ካልሆነ ይሄ ቪዲዮ ለእናንተ ነው። እንደምታውቁት ዩቲዩብ ላይ ኮንተንት ክሬተር ሆናችሁ የዩቲዩብ ፓርትነር ፕሮግራም አባል በመሆን ተከፋይ እንድትሆኑ 4000 ዎች አወር እና 1000 ሰብስክራይበር ያስፈልጋቸዋል። በአጭር ቀን ውስጥ 4000 ዎች አወር የምናገኝበትን መንገድ በሚቀጥለው ቪዲዮ እሰራላችኋለሁ። ለዛሬ ግን በትክክል ከተጠቀማችሁበት በአንድ ወር ውስጥ 1000 ሰብስክራይበር የምታገኙበት መንገድ ላሳያችሁ። ይህንን መንገድ መቼና እንዴት መጠቀም እንዳለባችሁ ሙሉ መረጃ እንዲኖራችሁ ቪዲዮውን እስከ መጨረሻ ተከታተሉት። ሞክራችሁ ምን ያህል ሰብስክራይበር እንዳገኛችሁበት ደግሞ ኮሜንት ላይ ጻፉልኝ። ወደ ኢንስታግራም እንሄድና ትሬንዲንግ ቪዲዮስ ብለን ሰርች እናደርጋለን። እኔ ኢንስታግራም ብዙም ስለማልጠቀም የመጡልኝ ቪዲዮዎች እነዚህ ናቸው። እናንተ ጋር ብዙ ምርጫዎች ይኖራሉ። ከዛ ብዙ ቪው ያለውና በጣም ኢንተረስቲንግ የሆነ ኮንተንት እንመርጣለን። የምንፈልገውን ቪዲዮ ካገኘን በኋላ ሼር የሚለው ላይ ክሊክ እናደርግና ኮፒ ሊንክ እንለዋለን። ቀጣይ ስቴፓችን የሚሆነው ደግሞ ወደ ፕሌይ ስቶር በመሄድ የኢንስታግራም ቪዲዮዎችን ያለ ዋተርማርክ የሚያወርድልን አፕሊኬሽን እንፈልጋለን። ብዙ አፕሊኬሽን ናቸው ያሉት። ከነሱ ውስጥ አንዱ የተመቻችሁን መርጣችሁ መጠቀም ትችላላችሁ። ከዛ ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ኦፕን ትሉትና ቅድም ከኢንስታግራም ኮፒ አድርገን ያመጣነውን ሊንክ እዚህ ጋር ፔስት እናደርገውና ቪዲዮአችንን ዳውንሎድ እናደርጋለን። ቪዲዮአችንን አዘጋጅተን ከጨረስን በኋላ አሁን ቀጥታ ወደ ዩቲዩብ ነው የምንሄደው። ዩቲዩብ ላይ ፕላስ የሚለው ምልክት እንጫንና ሾርት የሚለውን እንመርጣለን። ከዛ ቅድም ዳውንሎድ ያደረግነውን ቪዲዮ እንመርጥና ኔክስት እንለዋለን። በመቀጠል ዳን እንለዋለን። ፕሮሰስ አድርጎ ከጨረሰልን በኋላ እዚህ ጋር ትንሽ ከስተማይዝ እናደርገዋለን። ስለዚህ እዚህ ጋር ቴክስት የሚለው ላይ ክሊክ እናደርግና ከቪዲዮ ጋር ይሄዳል የምንለውን ቴክስት እንጨምርበታለን። ለምሳሌ ይሄንን ቪዲዮ ፈኒ የሆኑ አጋጣሚዎች ስብስብ ስለሆነ ፈኒ ኢንሲደንት ብዬ ልስጠው። ከዛ ቴክስታችንን የምንፈልግበት ቦታ ላይ ሪፖዚሽን አድርገን እናስቀምጠዋለን። ይሄ ነገር የሚጠቅመን ለምንድን ነው? ቀጥታ ከሌላ ሰው ያመጣነውን ቪዲዮ እዚህ ጋር አምጥተን አፕሎድ ብናደርገው ዩቲዩብ ሪዩዝድ ኮንተንት ብሎ ሊይዘን ይችላል። ስለዚህ በትንሹም ቢሆን ከስተማይዝ ስናደርገው ይህንን ነገር እንዳይፈጠር ይከላከልልናል ማለት ነው። ቀጣይ ስቴፓችን የሚሆነው አድ ሳውንድ የሚለው ላይ ክሊክ እናደርግና ዩቲዩብ ላይ በዚህ ሰዓት ትሬንዲንግ የሆኑ ሳውንዶች ሊስት አድርጎ ያመጣልናል። ስለዚህ ከዚህ ውስጥ ለቪዲዮአችን ይመቻል የምንለው ወይም ደግሞ ከቪዲዮአችን ጋር የሚሄደውን አይነት እንመርጣለን። በቀጣይ እዚች ጋር የቮሊዩም ምልክት ያለችውን ጋር ክሊክ እናደርግና የቪዲዮውን ኦሪጂናል የሆነውን ኦዲዮ ሙሉ በሙሉ ወደ 0 እናወርደዋለን። እኛ ከዩቲዩብ አድ ያደረግነውን ደግሞ ከስተማይዝ አድርገን በምንፈልገው አይነት ቮሊዩም እናስተካክለዋለን። እዚህ ላይ ከኢንስታግራም ያመጣነውን ቪዲዮ የራሱ የሆነ ኦሪጂናል ኦዲዮ መጠቀም የለብንም። ምክንያቱም ዩቲዩብ ኮፒራይት ሊይዘን ይችላል። ስለዚህ እሱን ደግሞ ስለማንፈልገው የራሳችንን ዩቲዩብ ላይ ትሬንዲንግ የሆነውን ኦዲዮ መርጠን ነው የምንሰጠው። ስለዚህ ሙሉ በሙሉ የኦሪጂናል ቪዲዮውን ድምጽ ማጥፋት አለብን ማለት ነው። አስተካክለን ከጨረስን በኋላ ኔክስት እንለውና ከቪዲዮአችን ጋር ይሄዳል የምንለውን ታይትል እንሰጠዋለን። ለምሳሌ ለዚህ ቪዲዮ ፈኒ ቪዲዮስ ብዬ ታይትል ልስጠው። ታይትላችንን ካስገባን በኋላ መርሳት የሌለብን ሃሽታጎች አሉ። ሃሽታግ ሾርትስ እና ሃሽታግ ቫይራል ቪዲዮ ኦር ሃሽታግ ቫይራል ሾርትስ የሚለውን መጨመር እንችላለን። ስለዚህ እነዚህን ካስተካከልን በኋላ ኔክስት እዚህ የኤዲት ምልክት ያለችውን ጋር ክሊክ እናደርግና የሾርት ታምኔላችንን እናስተካክላለን። ዩቲዩብ ላይ ለሾርት ቪዲዮዎች ኤክስተርናል የሆነ ታምኔል አፕሎድ እንድናደርግ ስለማይፈቅድልን ቪዲዮው ላይ ካለው ለታምኔል ይሆናል የምንለውን ሪፖዚሽን አድርገን እንመርጣለን ማለት ነው። እዚህ ጋር ቪዚቢሊቲውን ፕራይቬት መሆኑን እርግጠኛ መሆን አለብን። ኦዲየንሳችን ኖ ኢትስ ናት ሜድ ፎር ኪድስ የሚለውን እንመርጣለን። ዲስክሪፕሽን ከፈለግን መጨመር እንችላለን። እንዲሁም ሪሌትድ ቪዲዮ ካሉን ለምሳሌ ይሄንን ሜተድ ደጋግመን ስንጠቀመው
ሪሌትድ ቪዲዮ ላይ የሚለውን ከዚህ በፊት አፕሎድ ያደረግነውን ቪዲዮ እዛ ላይ እያስገባን መሄድ እንችላለን። በመቀጠል አልተርድ ኮንተንት የሚለው ላይ ኖ የሚለውን እንመርጥና አፕሎድ ሾርት የሚለው ላይ ክሊክ እናደርጋለን። ቪዲዮአችን አፕሎድ አድርጎ ከጨረሰ በኋላ ወደ ዩቲዩብ ስቱዲዮ እንሄድና ቪዲዮአችን ላይ ክሊክ ስናደርግ ሪስትሪክሽን የሚለው ላይ ነን መሆኑን እርግጠኛ መሆን አለብን። ያ ማለት ምንም አይነት ኮፒራይት የለውም ማለት ነው ቪዲዮአችን። ስለዚህ ኤዲት የምትለው ክሊክ እናደርግና ፕራይቬት የነበረውን ፐብሊክ አድርገን ሴቭ እንለዋለን። ቪዲዮአችንን ፐብሊሽ ያደረግን ማለት ነው። በእንደዚህ አይነት ተመሳሳይ መንገድ በቀን 4 ወይም 5 ጊዜ አፕሎድ እያደረግን የምንፈልገውን 1000 ሰብስክራይበር 1 ወር ባልሞላ ጊዜ ውስጥ ማግኘት እንችላለን። ለእናንተ ለማሳየት ትናንትና በዚሁ መንገድ አፕሎድ ያደረኩትን ቪዲዮ ላሳያችሁ። ኢንስታግራም ላይ ትሬንዲንግ ቪዲዮስ ብዬ ሰርች ካደረኩኝ በኋላ እኔ የተጠቀምኩት ይሄኛውን ቪዲዮ ነው። እዚህ ጋር እንደምታዩት ቪዲዮውን አፕሎድ ያደረኩት ትናንትና ነው። እዚህ ጋር ቱዴይ ሰጎ ይላል። ስንከፍተው ከ12000 በላይ ቪው እና 17 ሰብስክራይበር ደርሷል። ስቲል ገና እየጨመረ ነው። ግራፍ ላይ እንደምታዩት በጣም በፍጥነት ነው እየጨመረ ያለው። ስለዚህ ገና ብዙ ቪው እና ሰብስክራይበር ይቀረዋል ማለት ነው። አልጨረስንም። ይህንን መንገድ ተጠቅማችሁ 1000 ሰብስክራይበራችሁን ከሞላችሁ በኋላ በቀጣይ የምታደርጉትን ነገር ልንገራችሁ። የመጀመሪያው ይህንን መንገድ መጠቀም ማቆም። ሁለተኛው በዚህ መንገድ ተጠቅማችሁ አፕሎድ ያደረጋችኋቸውን ቪዲዮዎች በሙሉ ከቻናላችሁ ማጥፋት። ግልጽ ሳረግላችሁ እነዚህ በእንደዚህ አይነት መንገድ ያመጣናቸው ሰብስክራይበሮች እኛ ከምንሰራው ኮንተንት ወይ ኒች ጋር ምንም አይነት ግንኙነት የላቸውም። ስለዚህ ወደ ቻናላችን እየመጣ ያለው ትክክለኛ ትራፊክ አይደለም ማለት ነው። ያ ደግሞ የዩቲዩብን አልጎሪዝም ያወዛግበውና ደክማችሁ ለፍታችሁ የሰራችሁትን ቪዲዮ ወደ ትክክለኛው ኦዲየንስ እንዳይደርስ እንቅፋት እንዳይሆንባችሁ የምትፈልጉትን 1000 ሰብስክራይበር ካገኛችሁ በኋላ ይሄንን መንገድ መጠቀም አቆማችሁ ከዛ ደግሞ በዚህ መንገድ አፕሎድ ያደረጋችኋቸውን ቪዲዮዎች ሙሉ በሙሉ ከቻናላችሁ ማጥፋት ይኖርባችኋል። በነገራችን ላይ ትክክለኛ የሆነውን የእናንተ ኦዲየንስ ትራፊክ ወደ ቻናላችሁ እንዴት መሳብ እንደምትችሉ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በዚህ ቻናል ላይ ስለ ዩቲዩብ አውቶሜሽን እና ሞኔታይዜሽን መጠንቀቅና ማድረግ ስላለብን ስትራቴጂዎች፣ ስለ ፌስለስ ኮንተንት ቻነሎች እንዲሁም ስለተለያዩ ኤአይ ትሎች እናያለን። አዳዲስ መረጃዎች ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ያላችሁን ሀሳብ አስተያየት ኮሜንት ላይ ያሳውቁኝ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ።